አሰላሙ አሌይኩም ወራህመቱላህ ወበረካቱ። እስኪ ዛሬ እረፍት የሚያስፈልገው ሁሉ ወደ እኔ ይግባ። አላህ የእረፍት እንጀራን ይስጠን፣ ከድካማችን አላህ ያቃለን ያ ረበል ዓለሚን። ነስአለላሁ አልዓዚም ረቡል አርሽል ዓዚም አላህ ሱብሓነሁ ወተዓላ የእረፍት እንጀራን ይስጠን፣ እረፍትን አላህ ይስጠን። ከምንም በላይ ደግሞ የልብ እረፍት፣ የአእምሮን እረፍት፣ ሰላምን አላህ ይስጠን። ሰላም ለሴቶች እረፍት ለሴቶች ብያለሁ። ለምን አሁን ላይ ስላገኘኋችሁ በድጋሚ ደስ ብሎኛል እና ኮመንቶቹን አይቻለሁኝ። ሐቂቃ እኔም ከመናፊያቂ አንጻር ሁሉም ኮመንት አይቻለሁ። ሁላችንም ደክሞናል። ለምን ይዋሻል? ሁላችንም ደክሞናል። አላህ ድካማችንን ያቅልልን፣ ድካማችንን ያንሳልን። ድካማችንን የሚያውቁ ልፋታችንን የሚያውቁ ትክክለኛ ዋጋችንን የሚሰጡ ሰዎችን በዙሪያችን አላህ ያድርግልን። አንዳንድ ጊዜ ከድካሙ በላይ የሚያደክመው በዙሪያችን ያሉ ሰዎች ያን የድካማችንን ዋጋ አቅልለው ሲመለከቱት የሆነ እንደ ቀላል ነገር እንደ ኖርማል ነገር። ዛሬ ላይ ሴት ልጅ አረብ ሀገር ሂዳ ተሰዳ ቤት መስራት ኖርማል ነው፣ ባሏን መርዳት ኖርማል ነው፣ ልጆቿን ማሳደግ ኖርማል ነው፣ ቤተሰብ መርዳት ኖርማል ነው። ሁሉን ነገር ኖርማል የሚያደርግ ትውልድ ነው የመጣልን። አልሐምዱሊላህ አላኩል ያህል አልሐምዱሊላህ። እና የዚህ ዘመን ደግሞ ሴቶች ማሻአላህ ተባረክ ረህማን ሐቂቀተን ለዲናቸው ትጉ የሆኑ ናቸው። እንደውም እኔ እላለሁኝ ሐቂቃ አረብ ሀገር ላይ ያለን ሴቶች እንደዚህ ብርቱ ሊያደርጋቸው የቻለ ማለት ነገራቶችን ሁሉ ተቋቁሞ በቃ ኻላስ ይሄንን መድከም ራሱ ስሜት ተሸክሙ እንዲቀጥል የሚያደርጋቸው ከዲናቸው ጋር ያለ መስተጋብር ነው እንጂ ከዛ ውጭ ማን ነው አይዞሽ የሚላቸው? እኛ ማን ነው አይዞሽ ባያችን? ማን ነው ያኔ አይዞሽ ያኔ ስለ ስሜትሽ፣ ስለ ሞራልሽ፣ ስለ አንቺ መድከም who cares? ማን ነው ጉዳይ የሚሰጠው? ጠብዓን ወላጆች አሉ። አዎ ትዳር ማጋር ካለ ትዳር ምንም ሊሆን ይችላል። ግን በሚዲያ እንኳን እያየን ነው እኮ የመዳም ቅመሞች ቅመም አይደለሁም እኔ ድሮ ነግራቸዋለሁ። ግን ቅመሞች እንኳን የሚባለው የሆነ መላ ነገር ሲፈጠር ነው እንጂ ከዛ ውጭ አረች ደግሞ እብድ ምናምን ተብለን ምንሰደብ ሰዎች እኮ ነን አይደል? አረባ ከምናው ሰይዝ እና who cares? በቃ ስለ አንቺ ድካም ማንም ሰው ጉዳዩ አይደለም። አንዳንዴም እኮ ቤተሰብ ራሱ ዙሮ የማይጠይቅ ቤተሰብ አለ፣ ዙሮ የማይጠይቅ ባል አለ። በገንዘብ ምክንያት እያስጨነቀ በልጅ ሰበብ ገንዘብ የሚበዘብዝ አለ። በኒካህ ምክንያት የሚዘርፍ ወንበዴ አለ። ብዙ ያኔ ስለኛ መጨነቅ ያለብን እኛው ነን። እና ስለ ድካማችን ልናወራ ነው ዛሬና እንዴት ነው ካለንበት ድካም ማረፍ የምንችለው? አንዲት መልካም ሴት አለችና ባለሀብት ነች እና በጣም ባለሀብት ናት። እና አሁን ላይ ባህሪዋ በጣም ጥሩ ነው። ሰዎችን ሁሉ ለማስደሰት ነው የምትሞክረው። ማንም ሰው በመጥፎ እንዳያነሳት በጣም የምትጠነቀቀው። በቃ ትንሹንም ሂዳ ይቅርታ ነው፣ ትልቁንም ሂዳ ይቅርታ ነው ምናምን። እና እድሜዋም ሂዷል፣ ትልቅ ሰው ነች፣ ባለሀብት ነች። ለሁሉ ግን ተሽቆጥቁጣ ነው ይቺ ሰው እና አለባበሷም ደግሞ ኦቨር ደግሞ እንደወጣት ምናምን ይሆንባታል። እና ይሰድቧታል ደግሞ ሰዎች አያርፉም ደግሞ ይሰድቧታል። እንደውች ሰው ምን አድርጋችሁ ነው የምትሳደቡት ይሏቸዋል። ሰው እንደ እድሜሻት አንጃሮጊት ምናምን ይሏታል ማለት ነው። እቺን ሰው ይሄ ሶሻል ሚዲያ መቼም የማያሳየን የለም። እና እኔ ግን ተዓለምት ፊሃ ያኒ ተማርኩባት። አብዛኞቻችን አረብ ሀገር ላይ እንደው የምንኖር ሴቶች የዛ እጣ ፋንታ ነው የሚደርሰን። ገብቷችኋል? እኛ ላያችን ላይ በምንሸከመው ሸክም የኃላፊነት ሸክም አልሐምዱሊላህ ለዛ አላህ አምኖ ስለሰጠን፣ ግን በምንሸከመው ሸክም ቤተሰብ ማስተዳደር ሊሆን ይችላል፣ የቤተሰብ ሸክም ለማቅለል ሊሆን ይችላል፣ ልጅን ለማሳደግ የባልን ኃላፊነት ጠቅልሎ ይዞ እሱን ለመወጣት በመሞከር ራስን ለመለወጥ በመትጋት ሊሆን ይችላል። በብዙ ነገር ላይ እነዛ ኃላፊነቶች እኛ ላይ ተሸክመን እንኳን ራሳችንን ረስተን ከዛ በቃ ለራሳችን ሳንኖር ለነሱ እየኖርን እንኖራለን ማለት ነው። ገብቷችኋል? ከዛ የሆነ ለራስሽ መኖር ስትጓጊና ለራስሽ መኖር ስትጀምሪ በጣም አርፍደሻል። በጣም አርፍደናል። አያችሁ? ለራሳችን ጊዜ መስጠት ስንፈልግ፣ ለራሳችን የሆነች ነገር ትኩረት ማድረግ ስንፈልግ፣ ለራሳችን የሆነ ነገር ማድረግ ስንፈልግ ያኔ በጣም አርፍደናል። ያ ነው አሁን ሁላችንም ደክመናል አይደል? ከዚህ የድካም ሁኔታችን ነገሮቻችን እንዴት ነው የምናቀላቸው?
ወደ ራሳችን በመመለስ ነው። ለራሳችን ትንሽ ትኩረት መስጠት። ይሄን የዘነጋነውን ሞራል ውስጣችን አሁን ይሄ የባዶነት ስሜት፣ የብቸኝነት ስሜት፣ ያለመጠየቅ ስሜት፣ የድካም ስሜት ከስራ ከሐሳብ ከብዙ ነገር ከሞራል መሰበር ብዙዎቻችን አሁን ምናልባት እኮ የሆነ ዜሮ ላይ ቆመናል ብለን የምናስብ ማለት ነው። ከትዳር የለንም ወይ ከልጅ የለንም ወይም ደግሞ ከቤት የለንም ከንብረት የለንም ምናምን ብለን የሆነ ኪሳራ ላይ የሆንን መስሎ የሚሰማን ሴቶች ልንኖር እንችላለን። ወይ ከጓደኛ የለንም። በቃ ዜሮ ላይ ስታክ ያደረገ ላይፍ ላይ ያለሽ መስሎ ከተሰማሽ የሰራሹ ተንዶ ከሆነ የሰበሰብሹ ተበትኖ ከሆነ ሞራልሽ ተሰብሮ ቅስምሽ ተሰባብሮ የሆነ የሁሉ ነገር የማጣት አይነት ስሜት ውስጥ ሆነሽ ከሆነ ነጋ መሻ አሁን መዳም ጋር መጫጫ ብቻ ነው የኔ ላይፍ የሚል አይነት ሞራል ውስጥ ሆነሽ ከሆነ ጀስት ስቶፕ። በቃ አላህ ምክንያት ያርገኝ ሰበብ ያርገኝና በዚች ለህዛ ቆም በይ። ከሌለ ሰላትሽ በኋላ የሆነ ቆም ብለሽ እንድታስብኝ እስቲ አስቢ። ማለት አንቺ ካልኖርሽ ምን ይኖራል? ቢላ አለይኪ ያኔ አንቺ ካልኖርሽ ምን ይኖራል ካንቺ በኋላ? ያኔ አንቺ ሳትኖሪ አሁን እሷ ከሌለች በቃ እኔም ልሙት የሚል ነገር አለ? የለም። እሷ ከታመመች እኔም ልታመም የሚል አለ? የለም። እሷ ስላጣች እኔ ልጣ የሚል የለም እኮ። ሁሉ ነገር አንቺ ስትኖሪ አንቺ ማድረግ እስከቻልሽ ድረስ ነው የሚቀጥለው። ሌላው በራሱ መንገድ እየተተካ ይሄዳል። ምንም ነገር ጥለሹ ብትሄጂ ህይወቱ የሚቆም የለም። ጀምረሽም ከሆነ ቤት ያልቃል፣ ትዳርም ከሆነ ይቀጥላል፣ ልጆችም ከሆኑ ያድጋሉ፣ ስራውም ከሆነ ይተካል። መዳም አንቺ ብትወጪ ሌላ ትተካለች፣ ባል ብትሞጪ አንቺ ትተካለች። ኤቭሪቲንግ በቃ ሁሉ ነገር እኮ ይተካል። ማትተኪው አንቺ ብቻ ነሽ። እኛ ይሄን ነገራችን ፈራግ ሞልቶታል። አያችሁ፣ የተሰጠን ኃላፊነት እየኖርነው ያለነው ኃላፊነት ራሳችንን አስረስቶ ነው የሚያኖረን። ያን ደግሞ እኛው ራሳችን ላይ ስቶፕ። ማን ሆኬርስ ስለኛ ላይፍ? ውድ እህቶቼ ማን ነው ስለኛ ጉዳዩ? የማይጠይቁ ቤተሰቦች አሉ እኮ። ቤት ወደቅሽ ልጄ አይደል እንዴ? ስፔሻል እኮ ነው የሚያደርገን። አረብ ሀገር ያሉ ሴቶች ሐቂቃ የሚያስተናግዱትን የህይወት መከራ ብቸኝነቱ ብቻ በቂ ነው። ሌላውን ተውት። ስራ ማጣት፣ መንገላታት፣ የሞራል የስነ ልቦና ምናምን ይሄ ሁሉ ነገር ትታችሁት ብቻውን በሰው ሀገር ተሰዶ ባይተዋር ሆኖ መኖር፣ ይሄ የብቸኝነቱ ስሜት ልጄ የት ነሽ፣ ባለቤቴ የት ነሽ ብሎ ጠያቂ አለመኖር፣ ወይም የስሜትን አለመረዳት ወይም የስራ ማጣት ሊሆን ይችላል። ብዙ ነገራቶች ውጥረትን፣ ድካምን የሚረዳሽ የሚጠይቀሽ ሰው አለመኖር ብቻውን ይሄ ስሜቱ ብቻውን ይገላል። ስለዚህ ያን ነገር ማስተናገድ የምንችለው እኛ ለራሳችን ስቆም ነው። በቃ ማንም ኬር የለውም ስለኔ ላይፍ። ስለራሴ የምቆመው ራሴ ነኝ። ፈፍሩ ኢለላህ፣ ወደ አላህ መሸሽ አለብኝ። አዎ ወደ አላህ ለመሸሽ ግን እቺ ነፍሳችን ሰብሰብ ብላ አምና ውስጧ ተዘጋጅቶ ሬዲ ሆኖ አላህ ፊት መቆም አለባት። እንኪሳር እንዲኖረው ነፍስያችን ስብር ብሎ አላህ ፊት እንዲቀርብ፣ ከዛ ቀና ስንል በቃ ቀዊ እንድንሆን ማለት ነው፣ ጠንካሮች እንድንሆን። አላህ ፊት ተዋርደን ቀና ስንል አላህ የተከበርን እንዲያደርገን፣ አላህ ፊት ተዋርደን የሆነ አላህ ፊት ዝቅ ብለን ተናንሰን የሱን ድጋፍ የሱን ኃይል የሱን ብርታት የአላህን ችሮታ ጠይቀን ስንነሳ እኛ በፍጡራኖች ላይ አንገታችንን የምንደፋ አንሆንም። ወይም ደግሞ ይሄ በጎደሉን ስሜቶች ላይ ረሃብተኞች አንሆንም። አላህ ካለን ሁሉ ነገር አለን። ያ ስሜት ግን ዝም ብሎ በወሬ የሚመጣ ነገር አይደለም። ዝም ብሎ ዳዕዋ ብቻ ስላዳመጠ የሚመጣ ነገር አይደለም። ላዝም ነተዓይሽ፣ ይሄን ነገር መኖር አለብን። ያንን ነገር ደግሞ የምንኖረው ስለ ራሳችን ብቻ መጀመሪያ ቅድሚያ ሰጥተን ስናስብ ነው። ራሳችንን የመውደዱ ስሜት ሲመጣ፣ ራሳችንን የማክበሩ ስሜት ሲመጣ እናያለን። ይሄ ኤክስትራ ድካሙ፣ ስትረሱ፣ የጀመርነው የሄደው የመጣው ያደረጉኝ የሆኑብኝ አሉኝ አላሉኝ ይሄ ኤክስትራ ነገራቶች በሙሉ ከውጭ ያሉት እንቅስቃሴዎች በሙሉ እኛ ውስጥ ገብተው አይጮሁም ማለት ነው። እንረጋጋለን። በቃ ያኔ ነው ሰከን የምንለው። ያኔ ነው ይሄኛ ላይ ሸክም መስሎ ይታየን። ይሄ ደክሞናል። በቃ ቀንም ላይ ድካም ነው። ይሄ የህይወት ስትራሱ በቃ ይሄ ነገር ባረገው ይሄ ይሆናል ስትሉ ከዛ ያኛው የሚመጣበት ይሄ የህይወት ውጥንቅጡ እናንተ ውስጥ ያለው ትርምሱ ሁላችንም ቤት ያለ ነው። ማንም ቤት የለም ኢላ መን ረሒመ ረቢ በተሰጠው ነገር ላይ ሰከን ብሎ ተረጋግቶ የሚኖር ሁላችንም ቤት ያለ ነው። ይሄ
ህይወት የሚያተራምሰው ማጣት፣ ማግኘቱ፣ መምጣት፣ ማግኘት፣ መክሰር ምናምን በቃ መጣላት፣ መጋጨት፣ ሁሉ ነገር ሁሉም ቤት ያለ ነው። ግን እንዴት አስተናግደዋለሁ እየኖርኩኝ ተረጋግቼ መንፈሴ ሳይረበሽ አእምሮዬ ሳይረበሽ ጤነኛ ሁኜ ደህና ሁኜ እንዴት ላስተናግደው? እኔ እኮ ስኖር እኮ ነው። እኔ ሰላም ስሆን ነው። እኔ ጤናዬ ሲጠበቅ ነው። እንዴት ሰልፍ ኬር ማድረግ እንዳለብን ስናቅ፣ እንዴት ራሳችንን መጠበቅ እንዳለብን ስናቅ። እኛ እኮ እንደ ስፖንጅ ነን። እኛ ራሱ የተሰጠነው ወደ ውስጥ የምንመጣው ነገር፣ በተለይ አረብ ሀገር ያለን ስስ ነው ስሜታችን። የሚነገረን ንግግር፣ የምንባለው መጥፎ ነገር፣ ከጎናችን የሚሰጡን ሞራል ሊሆን ይችላል። ብዙ ነገራቶች እንከታቸዋለን ወደ ውስጥ። ሐቂቃ ግን መክተት የለብንም። እንዴት መርጠን ማውጣት እንዳለብንም ደግሞ መማር አለብን። የራሳችንን ቁጥር የምናውቀው ራሳችን ነው። አንድ አላህ ሱብሓነሁ ወተዓላ እኛ ጋር ካለ ምን ሞክረው ነገር ይሆናል። ካልሆነ ደግሞ ይቀጥላል፣ እንማርበታለን፣ ይቀጥላል፣ እንማርበታለን። ከዛ የሆነ ቀን ይሆናል። ራሳችንን የምናበረታ ድንቅ ሴቶች ለመሆን ጠንካራ ሴቶች። ይሄ ደክሞኛል፣ ሁላችንም ደክሞናል። ግን በቃ የሆነ እረፍት ይገባናል፣ እረፍት ይገባናል ራሱ ብለን ስናስብ ለማረፍ ዝግጁ እንሆናለን። እና ከዚህ ከድካም ስሜታችሁ መውጣት አለባችሁ። እናንተ ምርጥ እኮ ሴቶች ናቸው። የዚህ ኡማ ምርጥ ሴቶች ናቸው እኮ እናንተ እኮ ብዙ አማና የተጣለባችሁ ሴቶች ናቸው እኮ። ስደተኛ እህቶቼ ለብዙ ነገር ትግል መስዋዕትነት የከፈላችሁ ናቸው። አላህ መስዋዕትነታችሁን ይቀበላችሁ። እድሜያችሁን፣ ጊዜያችሁን፣ ጉልበታችሁን፣ ቁንጅናችሁን፣ ልጅነታችሁን ያቺ ሴት ብዬ ያነሳሁላችሁ ምንድነው? ያቺ ሴት አሁን ጥርሷን ወጥራ በቃ ስትሰራ ሄደ። በቃ የመዝናናት ጊዜዋ፣ የማግቢያ ጊዜዋ፣ የመልበሻ ጊዜዋ፣ የመጫወቻ ጊዜዋ ሄደና ዛሬ ደግሞ ርጅት አለችና ገንዘቡና ምናምን ሲኖራት ሰው ደግሞ ወቀሳ ይዘታል ማለት ነው። የማይመለስ ነገር ነው። ስለዚህ እኛ አሁን ያለንበት ጊዜያችን አሁን በቃ ስቶፕ አድርገን ያለፈው አለፈ፣ አይመለስም ያ ጊዜ። ስለዚህ ዛሬን ትኖሪያለሽ ያለምንም ሰቀቀን፣ ያለምንም ሀሳብ፣ ያለምንም እንትን የሄደ ሄደ የመጣ መጣ ምናምን። ዛሬ ስለ ራስሽ ትኖሪያለሽ። ዛሬን በቃ እስኪ ዛሬ ኖሪ። ጥሩ አሪያ የሚኖርሽ ጥሩ ግብ የሚኖርሽ ራሱ ዛሬ ስትኖሪ ነው። ወላሂ ረፍት ያስፈልግሻል፣ ረፍት ያስፈልገኛል፣ ረፍት ያስፈልገናል። ራሓ ለሴቶች ነው። የዚህ ዘመን ሴቶች ተሰቃዩ እኮ፣ ደከሙ፣ በእውነት ደከሙ። እና አላህ ያሳርፈን፣ አላህ ያሳርፈን፣ ሁላችንንም አላህ ያሳርፈን። ለአላህ ብዬ ወዳችኋል። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። ለእህቶቻችን ቆንጆ ቆንጆ ቪዲዮ ይዤላችሁ ብዬ አስባለሁ። በኢዝኒላህ